ውድ የቻናላችን ቤተሰብ የሆናችሁ ዛሬ ስለ ቴሌብር ፓርትነር በምን አይነት መልኩ ነው ኤር ታይም ተጠቅመን ኮሚሽን ማግኘት የምንችለው በሚለው እያንዳንዱ ነገር አሳያችኋለሁ። ውስጥ ላይ ያለውን ኮሚሽን ያሉት አንዳንድ ነገር ላሳያችሁ። ለምሳሌ ለከስተመር ሬጂስትሬሽን 15 ብር ነው የሚሰጠው እያንዳንዱ። ይሄ አይደለም አሁን ላይ እኔ መግለጽ የፈለኩት ስለ ኤር ታይም ነው። ሌላውን ጊዜ ደግሞ አፕግሬድ እና ሬጂስትሬሽን በምን አይነት መልኩ ነው ገንዘብ እየሰጠ የሚሄደው፣ ምን ያህል ገንዘብ ነው ኮሚሽን እየሰጠ የሚሄድ የሚለውን እያንዳንዱን እናያለን። ስለ ኤር ታይም ነው ላሳያችሁ የፈለኩት። ሴልስ ኤር ታይም ላይ እንገባለን። ሴልስ ኤር ታይም ላይ ከገባን የከስተመራችን ስልክ ቁጥር እንጽፋለን። ልክ የከስተመራችን ስልክ ቁጥር ከጻፍ ነው በኋላ የብር መጠን ከጻፍ ነው። ለምሳሌ የብር መጠን እኔ 5 ብር ብዬ ላስገባው ኔክስት ልበለውና ከዛ ፓስወርድ ይጠይቃል። ፓስወርድ ካስገባችሁ በኋላ ወደ ቀጣዩ ምንድነው ይሄን ሰው ለዚህ ሰውዬ ምንድነው ኮንፊርም የሚል ትነካላችሁ። ካንሰል ከሆነ ይሄንን ኤር ታይሙን አልሞላችሁም ማለት ነው። ኮንፊርም ከሆነ ደግሞ ኤር ታይሙን ሞልታችኋል። በዚህ አይነት መልኩ ነው እያንዳንዱ ቴሌብር ፓርትነሩን ኤር ታይም ለከስተመር እየሞላችሁ ስትሄድ ኮሚሽናቸው የኮሚሽን ኢቲፒ የሚለው አሁን ዜሮ የሚያሳየው ቦታ ላይ ኮሚሽን የትራንዛክሽን ነው የሚያሳየው። ግን ኮሚሽናችን የኤር ታይም እና ሴልስ ፓኬጅ በሚገዙበት ወቅት የሚሰጠው ባላንስ ላይ እየጨመረ ነው የሚሄደው ማለት ነው። ለምሳሌ አንድ ሰው 100 ብር ካለው 100 ብሩን እየቀነሰ ነው የሚሄደው። ባለ 10 ብር ካርድ ከሞላ 1 ብር ከ20 ሳንቲም እየሰጠ ነው የሚሄደው ማለት ነው። በእንደዚህ አይነት መልኩ ኤር ታይም እየሞላችሁ ስትሄዱ ኮሚሽን ማግኘት ትችላላችሁ። ይጠቅማል። አንዳንዴ ደግሞ ንግድ ፍቃድ ላላችሁ ወይ ደግሞ ላይሰንስ ላላችሁ ሰው ይሄንን ቴሌብር ኤጀንት መሆን ይችላል ማለት ነው። በእንደዚህ አይነት መልኩ ቴሌብር ፓርትነር መስራት ትችላላችሁ። ኮሚሽን ለምሳሌ ትራንዛክሽን ይላል። ኮሚሽን ማለት ኤር ታይም የተሸጠ ኤር ታይም 0.05 የሚል አለ። እያንዳንዱ ትራንዛክሽን ያሳያል። ኮሚሽኑ ሬጂስትሬሽን የሰራችሁት ምን ያህል እንደሰራችሁት ያሳይና ሪጀክት ያልሆነውን ደግሞ ኮሚሽን የኮሚሽን ኢቲፒ የሚለው ከታች ያለው 00 የሚያሳየው ላይ ኮሚሽናችሁን እየጨመረ ይሄዳል ማለት ነው። ለምሳሌ በኪውአር ከስተመራችሁ ገንዘብ ለእናንተ መላክ ሲፈልጉ ኪውአሩን እናንተ ፕሪንት አድርጋችሁ ቤታችሁ ላይ ወይ ደግሞ ባላችሁበት በሚሰሩበት ስራ ላይ ወይ ግድግዳ ላይ ወይ ደግሞ በዋሌት ማስቀመጥ ትችላላችሁ ማለት ነው። ሰዎች ከናንተ እቃ ሲገዛ እያንዳንዱ ነገር ትራንዛክሽን ሲካወል ምንድነው ገንዘብ እየሰጣችሁ ነው የሚሄደው ማለት ነው። ለምሳሌ ይሄንን እናንተ በእንደዚህ አይነት መልኩ ማድረግ ትችላላችሁ። ኤጀንት ለምሳሌ የዋሌት ቱ አካውንት ዋሌት ቱ ኤጀንት አካውንት የሚል አለ። ዋሌት ቱ ኤጀንት አካውንት ማለት ከኤጀንታችን ጋር ሊንክ አድርገን እኛም መጠቀም የምንችልበት መንገዶች ናቸው ማለት ነው። ከዋሌት ላይ ባላንስ ካለን ከዋሌታችን ላይ ገንዘብ መውሰድ እንችላለን። እያንዳንዱ ነገር ማየት ትችላላችሁ። ለምሳሌ ስልክ ቁጥራችን ብናስገባ የቴሌብር ኤጀንት የሆናችሁ ስልክ ቁጥር መሆን አለበት ከዋሌታችሁ ሊንክ ከማድረግ በፊት ማለት ነው። ስለዚህ ኦቲፒ ሲደርስ ኦቲፒውን ምን ታደርጋላችሁ? ያንን ኦቲፒውን ካስገባችሁ በኋላ ኮንፊርም ትላላችሁ። ከዛን ከዋሌት አካውንታችሁ ጋር ሊንክ ሆኗል ማለት ነው። ኦኬ ትሉና በእንደዚህ አይነት መልኩ ስለ ቴሌብር ፓርትነር እያንዳንዱን ነገር አብረን የምናየው ይሆናል። ውድ የቻናላችን ቤተሰብ የሆናችሁ ሰብስክራይብ፣ ላይክ ማድረጉን እንዳትረሱ።